በዛሬው ቪዲዮአችን ዓለም ላይ በሰብስክራይበር ብዛታቸው ቶፕ 10 የሆኑትን 10 የዩቲዩብ ቻናል አሳያችኋለሁ። እንዲሁም ደግሞ ዩቲዩብ ላይ ምን አይነት ቻናሎች ዩቲዩብን እንደተቆጣጠሩት በዛውም በዚህ ቪዲዮ አሳያችኋለሁ። እናንተ ብቻ ይሄን ቪዲዮ እስከመጨረሻ ተመልከቱት። ወደ ቪዲዮ እንሂድ። አስረኛ ላይ የምናገኘው የዩቲዩብ ቻናል እንግዲህ ዓለም ላይ በጣም ታዋቂ የሆነውና በጣም ብዙ ተመልካች ያለው በፊት ልጅ እያልን ደግሞ ኤምቢሲ አክሽን ላይ ሳይቀር የምንከታተለው WWE የሪሲሊንግ ቻናል ነው። ከ108 ሚሊዮን ሰብስክራይበሮች በላይ ያሉ ቻናል ሲሆን እዚህ ቻናል ላይ እንግዲህ ከ83 ሺህ በላይ ቪዲዮዎች ተጭነዋል። ይሄ ቻናል ዩቲዩብ ላይ በሰብስክራይበር ብዛት 10ኛ ደረጃ ላይ ይገኛል። ዘጠነኛ ላይ የምናገኘው ቻናል የህንዱ ዚ ሙዚክ ነው። እዚህ ቻናል ላይ እንግዲህ የህንድ ሙዚቃዎችን እና ለቦሊውድ ፊልሞች የተሰሩ ሳውንድ ትራኮች ናቸው የሚጫኑባቸው። ከ116 ሚሊዮን ሰብስክራይበሮች በላይ ያሉት ቻናል ሲሆን እዚህ ቻናል ላይ እንግዲህ ከ13 ሺህ በላይ ቪዲዮዎች ተጭነዋል። ይህ ቻናል ዩቲዩብ ላይ በሰብስክራይበር ብዛት 9ኛ ደረጃ ላይ ይገኛል። ስምንተኛ ላይ የምናገኘው ቻናል ላይክ ናስቲያ ይባላል። የልጆች ቻናል ነው። ከ13 ቋንቋዎች በላይ እዚህ ቻናል ላይ ለልጆች የሚሆኑ የሚገራርሙ አስተማሪ የሆኑና የሚያዝናኑ ቪዲዮዎች ይሰራሉ። ከ127 ሚሊዮን በላይ ሰብስክራይበሮች አሉት። እዚህ ቻናል ላይ እንግዲህ ከ938 በላይ ቪዲዮዎች ተጭነዋል። ይሄ ቻናል ዩቲዩብ ላይ በሰብስክራይበር ብዛት 8ኛ ደረጃ ላይ ይገኛል። ሰባተኛ ላይ የምናገኘው ቻናል አሁንም የልጆች ቻናል ነው። ቭላድ ኤንድ ኒኪ ይባላል። በሁለት ወንድማማቾች የሚሰራ የልጆች ቻናል ሲሆን በጣም ከፍተኛ እይታ የሚያገኝ ቻናል ነው። ልጆች ካላችሁ ይሄን ቻናል ሪኮመንድ አደርጋችኋለሁ። ከ138 ሚሊዮን ሰብስክራይበሮች በላይ ያሉት ቻናል ሲሆን እዚህ ቻናል ላይ እንግዲህ ከ883 በላይ ቪዲዮዎች ተጭኗል። ይህ ቻናል ዩቲዩብ ላይ በሰብስክራይበር ብዛት 7ኛ ደረጃ ላይ ይገኛል። ዩቲዩብን የተቆጣጠሩት የልጆች ቻናል ናቸው ማለት እንችላለን። 6ኛም ላይ የምናገኘው ቻናል የልጆች ቻናል ነው። ኪድስ ዲያና ሾው ይባላል። ከአውሮፓዊቷ ዩክሬን የሚተላለፍ ቻናል ነው። ከ133 ሚሊዮን በላይ ሰብስክራይበሮች ያሉት ቻናል ሲሆን እዚህ ቻናል ላይ እንግዲህ ከ1300 በላይ ለልጆች የሚሆኑ ቪዲዮዎች ተጭኗል። ይሄ ቻናል ዩቲዩብ ላይ በሰብስክራይበር ብዛት 6ኛ ደረጃ ላይ ይገኛል። Podcast in 2024, I would start with a video podcast. Video it's a very podcast. low barrier of entry because we all talk, we all have conversations. A video podcast essentially is just capturing a conversation. Ken, we should do a podcast. We should do a podcast. አምስተኛ ላይ የምናገኘው የዩቲዩብ ቻናል ፒውዲፓይ ቻናል ነው። ይሄ ቻናል ፎከስ የሚያደርገው ጌሚንግ ኮንተንቶች ላይ ነው። ነገር ግን አልፎ አልፎ ብሎግ እና የሰዎች ቪዲዮ ላይ ኮመንተሪ ይሰራል። ከ133 ሚሊዮን ሰብስክራይበሮች በላይ ያሉ ቻናል ሲሆን እዚህ ቻናል ላይ እንግዲህ ከ1300 በላይ ቪዲዮዎች ተጭኗል። ይህ ቻናል ዩቲዩብ ላይ በሰብስክራይበር ብዛት 5ኛ ደረጃ ላይ ይገኛል። सुन लिया ना तुम सबने, ये है तुम्हारे साई की असलियत। देखो सब, जानते हो ना ये क्या है? አራተኛ ላይ የምናገኘው ቻናል የሶኒ የሆነውና የህንድ ክሊፖችን ኢንዲያን አይዶል እንዲሁም ደግሞ ታዋቂ የሆነውን ዘ ካፒል ሻርማ ሾው ጭምር የሚያስተላልፈው ትልቁ ሴት ኢንዲያ ቻናል ነው። ይህ ቻናል ከ183 ሚሊዮን ሰብስክራይበሮች በላይ ያሉ ቻናል ሲሆን እዚህ ቻናል ላይ እንግዲህ ከ153 ሺህ በላይ በጣም ብዙ ቪዲዮ ተጭኗል። ይህ ቻናል ዩቲዩብ ላይ በሰብስክራይበር ብዛት 4ኛ ደረጃ ላይ ይገኛል። ሶስተኛ ላይ የምናገኘው ቻናል ኮኮሜሎን የሚባለው የልጆች የአኒሜሽን ቻናል ነው። ይሄኛው ከሌሎቹ የልጆች ቻናል የሚለየው ቪዲዮዎቹ አኒሜሽን መሆናቸው ነው። የሚገርመው ደግሞ በቢሊየን ድረስ የታየ ቪዲዮዎች ራሱ አላቸው። ይሄ ቻናል ከ192 ሚሊዮን ሰብስክራይበሮች በላይ ያሉት። እዚህ ቻናል ላይ እንግዲህ ከ1500 በላይ ቪዲዮዎች ተጭኗል። ይህ ቻናል ዩቲዩብ ላይ በሰብስክራይበር ብዛት 3ኛ ደረጃ ላይ ይገኛል። ሁለተኛ ላይ የምናገኘው ቻናል የህንድ ሙዚቃዎችን ፕሮዲውስ የሚያደርገው
ቲሲሬስ ነው። ይሄ ቻናል ከ291 ሚሊዮን ሰብስክራይበሮች በላይ ያሉ ቻናል ሲሆን እዚህ ቻናል ላይ እንግዲህ ከ3000 በላይ ቪዲዮዎች ተጭኗል። ይህ ቻናል ዩቲዩብ ላይ በሰብስክራይበር ብዛት ሁለተኛ ደረጃ ላይ ይገኛል። I am currently on an island infested with snakes! But I'm visiting way deadlier places, like scaling a mountain covered in ice. አንደኛ ላይ የምናገኘው ቻናል በሚገራረም ቪዲዮቹ ብዙዎቻችሁ የምታውቁትና አንደኛ ላይ ይሆናል ብላችሁ የምትጠብቁት የዩቲዩብ በጎ አድራጊ ኪንግ ነው የሚባለው ሚስተር ቢስት ነው። ሚስተር ቢስት እንግዲህ ከ386 ሚሊዮን ሰብስክራይበሮች በላይ ያሉት ሲሆን በዚህ ቻናል ላይ እንግዲህ ከ862 ቪዲዮዎች በላይ ሰርቷል። ይህ ቻናል ዩቲዩብ ላይ በሰብስክራይበር ብዛት አንደኛ ደረጃ ላይ ይገኛል። ዩቲዩብ የጀመራችሁ ልትጀምሩም ያሰባችሁ እንዲሁም ደግሞ እንደኔ አዲስ ከሆናችሁ የእናንተም ቻናል እንዳያችሁት ቻናሎች የማይሆንበት የማያድግበት ምክንያት የለም። ምክንያቱም አሁን ያሳየዋችሁ ቻናሎች የመጀመሪያ ቪዲዮቻቸውን እየገባችሁ ብታዩ እዚህ ደርሳሉ ለማለት በጣም ይከብዳል። የመጀመሪያ ቪዲዮቻቸውን ብታዩ እንደውም የኔ ይሻል ነበር እንዴ ልትሉ ይችላላችሁ። ብቻ በርቱ፣ እንበርታ ነው የምላችሁ። ቪዲዮ ከጠቀማችሁ እንዲሁም ደግሞ ሌሎች ጋርም እንዲደርስ ላይክ ማድረግ እንዳይረሳ፣ እንዲሁም ይሄን ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ። በሌላ ቪዲዮ እንገናኛለን። ቻው።